አንዲት እናት የ7 ዓመት ልጇን ሄደችና ጆኒ የቤት ስራህን ስራ ብላ ስልኩን ነጠቀችው። ልጁ ግን መልሽልኝ ብሎ ጮኸባት። እናቱም አይሆንም መጀመሪያ የቤት ስራህን ስራ አለችው። ልጁም በጣም በመናደድ በድንገት ተስፈንጥሮ ተነሳና የእናቱን ፊት በጥፊ መታት። መልሶም ዝም በይ አንቺ በሽተኛ ስልኬን ስጭኝ እያለ ተሳደበ። በዚህ ጊዜ እናትየው ደነገጠች። በትህትናም ጆኒ ይህ እኮ ጥሩ አይደለም አለችው። እሱ ግን ስድቡን ቀጠለ። እናትየውም ስልኩን አልሰጠም ስትል በንዴት የቡና ሲኒ ወርውሮባት በሩን ዘግቶ ወደ ውስጥ ገባ። ይህንን ሁሉ ስትመለከት የነበረችው አዲሷ ሞግዚት በጣም አዘነች። እመቤቴ ልጅሽ እንዲህ እንዲያደርግሽ ትፈቅጅለታለሽ ስትል ጠየቀች። እናትየውም በዋን እየጠረገች አባቱ ቤት ሲኖር እኮ እንደዚህ አይደለም፣ ባለፈው ሳምንት ቢላዋ ሁሉ ወርውሮብኛል፣ ምን ላድርግ ደክሞኛል ተይው በቃ አለች። ሞግዚቷ ግን ተቃወመች። ቢላዋ በፍጹም ዝም ካልሽው ነገ የባሰ ነገር ነው የሚያመጣው፣ ዛሬ መቆም አለበት አለች። ብዙም ሳይቆይ ጆኒ በንዴት ወጣና ስልኬን ስጪኝ ብሎ ጮኸ። በዚህ ጊዜ ግን ስልኩ ያለው ሞግዚቷ እጅ ነበር። ስልኩ እኔ ጋር ነው የምታገኘው፣ የቤት ስራን ጨርሰህ ስታሳየ ብቻ ነው አለችው በቆራጥነት። ልጁ ግን ዝም በይ ብሎ ጮኸና እሷንም በጥፊ መታት። ሞግዚቷ ግን እንደ እናቱ ዝም አላለችም። ሳታመነታ ወዲያውን የመታትን እጥፍ አድርጋ መልሳ መታችው። በዚህም ጆኒ በድንጋጤ ደርቆ ቀረ። እንዲህ አይነት ምላሽ ጠብቆ አያውቅም። ሞግዚቷም እንደገና መልሳ አሁኑኑ ተቀምጠህ አጥና፣ ካልሆነ ይህን ስልክ ዳግም ባይና አታየውም ብላ አፈጠጠችበት። ታዲያ ጆኒ ጅራቱን ቆለፈ። በፍጥነት ወደ ክፍሉ ሮጦ መጽሐፎቹን አውጥቶ በጸጥታ ማንበብ ጀመረ። መጥፎ ጠባይን በጊዜ አለማረም ልጆች ስድብና ድብደባን እንደ መብት እንዲቆጥሩ ያደርጋቸዋል። እናትየው እወደዋለሁ በሚል ሰበብ ዝም ማለቷ ልጇን አበላሽ። ሞግዚቷ ግን ድንበሩን አበጀችለት። መውደድ ማለት ዝም ማለት አይደለም። ሲያጠፉ መቅጣትም የፍቅር አካል ነው። የሞግዚቷ እርምጃ ትክክል ነው ብላችሁ ታምናላችሁ?